ዩቲዩብ ላይ ትገባላችሁ። ዩቲዩብ ላይ ስትገቡ የምትፈልጉትን ቪዲዮ እኔ ለምሳሌ ቅድም የጀመርኩት አለ ይሄንን ነው ማውረድ የምፈልገው ማለት ነው። የምትፈልጉትን ቪዲዮ ትመርጡና ከዛ በኋላ እዚች ጋር ሼር የምትለው አለች። ሼር የምትለዋን ስትነኳት እዚህ ጋር ኮፒ ሊንክ የሚለውን ትነካላችሁ። ኮፒ ሊንክ የሚለውን ከነካችሁ በኋላ በመሀሉ ትወጡና ጎግል ላይ ትገባላችሁ። ጎግል ላይ ገብታችሁ ሰርች ማድረጊያው ጋር ምን ብላችሁ ትጽፋላችሁ? ዩቲዩብ ኦልሬዲ እኔ ቅድም ጽፌው ስለነበረ ያው እዚህ ጋር አስቀምጦልኛል ማለት ነው። ለእናንተ መጀመሪያ ካልጻፋችሁት አያመጣላችሁም እንደዚህ። ስለዚህ ዩቲዩብ ቪዲዮ ዳውንሎድ የሚለው ሙሉን እዚህ ጋር ሰርች ማድረጊያው ጋር ትጽፋላችሁ። እኔ ከምጽፈው ይሄው ቅድም ስለሞከርኩት እዚህ ጋር መጥቶልኛል። ይሄንን አንዴ ነካዋለሁ። ከዛ በመቀጠል ቪዲዮ አፋን ዳውንሎድ ዩቲዩብ ቪዲዮ ፎር ፍሪ የሚለውን እዚች ጋር አንዴ እንነካዋለን። ከዛ በመቀጠል እንደምታዩት እዚህ ጋር ሳጥኑ ጋር አንዴ እንደዚህ እንነካውና ጫን እንለዋለን። ጫን ካልነው በኋላ እዚህ ጋር ፓስት የምትለዋለች እቺ ማለት ነው። እቺን አንዴ እንነካታለን። እቺን አንዴ ስንነካት ምንድነው የሚመጣልን? ቅድም ከዩቲዩብ ኮፒ አድርገን ያመጣነው ቪዲዮ ይሄውና እዚህ ጋር መጥቷል ማለት ነው። እንደምታዩት ይሄው ራሱ ቪዲዮ ነው። ቅድም ከዩቲዩብ ኮፒ ያደረኩት ነው ማለት ነው። እንደ የስልኩ ሊለያይ ይችላል። እኔ እንደዚህ ነው ያመጣልኝ። ምናልባት አንዳንድ ስልክ ላይ እዚህ ጋር ቪዲዮውን ኦፕን ያደረገውና በዚች በኩል እዚህ ጋር 3 ነጥብ ያስቀምጥላችኋል። 3 ነጥቧን ስትነኳት ዳውንሎድ የሚል አለ በመጀመሪያ እሱን ስትነኩት ይወርድላችኋል ማለት ነው። እና ደግሞ በጣም ለስልክ ጎጂ ነው። ቻናሉን ወይም ፋይላችሁን ሊጎዳ ይችላል። ይቅር ወይስ ይውረድ ይላችኋል ማለት ነው። አንዳንድ ስልክ ላይ ወይም አንዳንድ ቪዲዮዎች ማለት ነው። ይቅር በሉ እንትን ያኔ የማትፈልጉ ከሆነ አይ አልፈልግም ማለት ትችላላችሁ ማለት ነው። እንደየ ቪዲዮ ይለያያል። ሞክራችሁ ያለምንም ጣጣ የወረደላችሁን ቪዲዮ ማውረድ ትችላላችሁ ማለት ነው። እና እንደየስልኩ ይለያያል ስላችሁ እንደዚህ እንደኔ ዳውንሎድ ፊት ለፊት ላይ ያመጣላችሁ ይችላል። ቪዲዮ ፊት ለፊት ላይ 3 ነጥብ ልትመጣ ትችላለች። እሷን 3 ነጥቧን ነክታችሁ በመጀመሪያ ዳውንሎድ የሚል አለ እሱን ትነኩታላችሁ ማለት ነው። ምክንያቱም እኔ በሌላ ስልኬ ስላየሁት ነው። በሌላ ስልኬ እንደዚህ አይደለም ያመጣልኝና እንደየስልካችን ሊለያይ ይችላል ብዬ ነው ማለት ነው። ስለዚህ አሁን እኔ ይሄንን ዳውንሎድ የሚለው ነካዋለሁ። ይሄውና ፋይል በማውረድ ላይ ነው ይለኛል። እዚህ ጋር እንደምታዩት ፋይል ወርዷል ብሎኛል። ስለዚህ እወጣለሁ ማለት ነው። እወጣና የት አገኘዋለሁ መሰላችሁ? ጋላሪ ውስጥ አላገኘውም። ስለዚህ የት ነው የማገኘው? ፋይል ውስጥ ማይ ፋይል እዚህ ጋር ፋይላችሁ ውስጥ ከዛ በኋላ ዳውንሎድ የምታረጉበት ውስጥ ይሄውና ያለምንም ውጣ ውረድ ያለምንም ዲካም ያለምንም አፕሊኬሽን በቀላሉ እንደዚህ ቪዲዮ ከዩቲዩብ ዳውንሎድ ማድረግ ይቻላል ማለት ነው። ይሄውና እንደምታዩት እዚህ ጋር ወርዶልኛል። ከፍቼ ላሳያችሁ። ድምጹን ቀንሼው ነው ፖስት ስለማደርገው ኮፒራይት እንዳይዝብኝ ድምጹን ቀንሼው ነው። ይሄውና እንደምታዩት በቀላል ዘዴ ከዩቲዩብ ቪዲዮ ዳውንሎድ ማድረግ እንችላለን ማለት ነው። ሀቂቃ እኔ ሞክሬ እምቢ ብሎኝ ነው። በጣም ብዙ አፕሊኬሽኖችን አወረድኩ ዳውንሎድ ማድረጊያ አልሰራልኝ ብለው አቅተውኝ ነበር ማለት ነው። ይሄው እንደዚህ በቀላሉ መንገድ የምንፈልገውን ቪዲዮ ከዩቲዩብ ዳውንሎድ ማድረግ እንችላለን ማለት ነው። ግን የምንፈልገውን ስናመጣ አንዳንዴ ይሄ ፋይል ሊጎዳል ሊለን ይችላል። እንደዛ ካለን ይቅር ብላችሁ አንፈልግም ብላችሁ መተው ትችላላችሁ እና መርጣችሁ ከአንዱ እንደዚህ በቀላሉ ይወርዳል ማለት ነው። እንደዚህ ያርጋችሁ ከዩቲዩብ የምትፈልጉትን ቪዲዮ ማውረድ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉልኝ። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ትጠቀሙበታላችሁ ብዬ ተስፋ አለኝ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።